ከዛሬ 1 ዓመት ከምናምን አካባቢ ዩኒቨርሲቲ ተማሪ ነበርኩ። ዛሬ ደግሞ ህይወቴን የቀየረ ትልቅ ውሳኔ ወስኜ በራሴ መንገድ ላይ እየተጓዝኩ ከዩኒቨርሲቲ ስወጣ የነበረኝ 10,000 ብር ብቻ ነበረ። በዚህ ሁሉ የከፋውና የወሰድኩትን ውሳኔ በጣም ሪስኪ እንዲሆን የሚያደርገው ቤተሰብ እንኳን አያውቁም ነበር። በጊዜው ዩኒቨርሲቲ የነበርኩኝ ጊዜ ፋይናንሻሊ ችግር አልነበረብኝም። በትምህርትም ዙሪያ ምንም አይነት ችግር የነበረብኝ ልጅ አልነበርኩኝም። ይህንን የሚያህል ትልቅ ውሳኔ ወስኜ ከዩኒቨርሲቲ ለምን ወጣሁ? የወጣሁበት ሪል ፐርፐዙ ምንድነው? ሃይስኩል ላይ የነበርኩኝ ጊዜ ከሃይስኩልም በፊት በልጅነት አይምሮዬ የሆነ ነገር ሰክሲድ ማድረግ ከፈለክ የግዴታ ዩኒቨርሲቲ መግባት አለብህ የተባልኩኝ እንዳነብ ሞር ወደ ትምህርት ቤት እንድሄድ እየተደረኩኝ ያደኩ ልጅ ነኝ። ይሄንንም ነገር ደግሞ አምኜ ነው ብዬ ሞስት ኦፍ ዘ ታይም ትምህርቴ ላይ ሞስት ኦፍ ዘ ታይም ብቻ ሳይሆን ኦልሞስት የህይወቴን ሙሉ አንድን ቀን አብዛኛውን ሰዓት ትምህርቴ ላይ የማሳልፍ ልጅ ነኝ። ንባብ ጠዋት 2 ሰዓት ነው የሚጀምረው። 2 ሰዓት ከጀመርኩኝ በኋላ እስከ 6 ሰዓት አነባለሁ። 6 ሰዓት በኋላ ለምሳ ወጣና ሪፍሬሽ አድርጌ 8 ሰዓት ላይ ወደ ንባብ እመለሳለሁ። አንዳንዴ 12 ሰዓት ላይ ከ12 ሰዓት እስከ 1 ሰዓት ባለው በዛ መካከል ያለው ጊዜ ድረስ እያነበብኩኝ በህይወቴ ማድረግ የሚችለው ኦንሊ ነገር በቃ the one thing መማርና መማር ብቻ። ሌላ የተለየ ስኪል እንኳን የነበረኝ ሰው አልነበረም። በዙሪያዬ የነበሩት ጎበዝ ተማሪዎች ስለነበሩ የነሱም ኢንፍሉዌንስ አለ፣ የኔም ደግሞ ህልም አለ። ህልም ብዬ በአይምሮ ያስኩት አለ። በዛ መንገድ በጣም ዴዲኬትድ ሆኜ የተማርኩኝ አለ። ከዛ በኋላ ዩኒቨርሲቲ ጆይን አደረኩኝ። 1 ዓመት ተማርኩኝ። ዩኒቨርሲቲ 1 ዓመት አሳለፍኩኝ። የዛኔ ነበር የኔ የህይወት ኢኩዌሽን ትክክለኛ አይምሮዬ ላይ የራሴ የሆነ ጥያቄ መፈጠር የጀመረው። ማንኝ እኔ? ምንድነው የምፈልገው? እዚህ ትምህርት ከቀጠልኩኝ በኋላስ የማገኘው ነገር ምንድነው? እኔ እንዲኖረኝ የምፈልገው ነገር ምንድነው የሚለው ጥያቄ መነሳት። ከዚህ በፊት አስተማሪ ሲያስተምር ያንን ነገር ለመያዝ ለመሸምደድና ሞር ያንን ነገር ደግሞ ምን እንደሆነ ለማወቅ በቃ እንትን የምል ልጅ አሁን ላይ ደግሞ አስተማሪው የሚናገረውን ነገር ከራሴ with real life ጋር ኮምፔር ማድረግ ጀመረ። ወደ ዩኒቨርሲቲ ከገባሁኝ በኋላ ጭንቅላቴ በዚህ ጥያቄ ነው የተሞላው። ሲስተሙን በማይበት ጊዜ እና የኔን ፐርሰናል የሆነ ቪው በማመጣበት ጊዜ ሁለቱም አንድ ላደርጋቸው አልቻልኩኝም። ትምህርት ቤቱ የሚሰጠኝ የሆነ ነገር ፕሮፌሽን ይዛለው፣ በዛ ፕሮፌሽን ትቀጠርና ትሰራለህ። የኔ አይምሮ የሚያስበው ነገር ግን አንዳንድ ነገሮችን ያለው የዛ ነገር ኃላፊነት እኔ ጋር እንዳለ ይሰማኛል። ያንን ኃላፊነት ለመወጣት ደግሞ መውሰድ ያለብኝ አክሽን ዩኒቨርሲቲ ገብቶ ሰርቲፊኬት ይዞ በዛ ሰርቲፊኬት ተቀጥሮ መስራት ሳይሆን ያንን ኃላፊነት ወስዶ ያንን ኃላፊነት መወጣት የሚችል ሰው መሆን። ምንድነው አይምሮዬ የተረዳው? ኦኬ አሁን እዚህ ተማርኩኝ፣ ከወጣሁኝ በኋላ ማንን ነው መሆነው የሚለው ይሄ ጥያቄ ነው በቃ እኔ ውስጥ ያለ። ለሞመንት ይህንን ማስብበት ሰዓት ላይ የኔ ህልምና ሲስተሙ የሚሰጠኝ ሰክሰስ በጭራሽ አላይ ሊያደርጉ አልቻሉ። የዛኔ ነበር መወሰን እንዳለብኝ ከራሴ ጋር ያወራሁት። ይሄንን መወሰን በጣም እጅግ ከባድ ነበረ። እንደምታስቡት አስቡት። ትምህርት ላይ ኦልሞስት ወደ 15 ዓመት ትምህርት ላይ አሳልፌያለሁ። ይሄንን 15 ዓመት የለፋሁበትን ነገር ዘሎ ትቶ መውጣት ቀላል አይደለም። ስፔሻሊ አብዛኞቻችሁ የዩኒቨርሲቲ ተማሪዎች ትረዱኛላችሁ ብዬ አስባለሁ። ዩኒቨርሲቲም ያልገባችሁ ይህንን ቪዲዮ የምታዩ ካላችሁ ትረዱኛላችሁ ብዬ አስባለሁ። የኢትዮጵያ ቤተሰብ ልጅ ሆኖ ከዩኒቨርሲቲ ድሮፕ አውት ማድረግ ቀላል አይደለም። እኔ ውስጤ የሚነሳ ጥያቄ አለ። ከሪያሊቲው ጋር አገናኘዋለሁ፣ እኔ ካለሁበት ሁኔታ ጋር አገናኘዋለሁ። አልተመጣጠነልኝም። ይሄንን የምረዳውና ይሄንን የማውቀው እኔ ብቻ ነኝ። ጓደኞች አይረዱኝም፣ ቤተሰቦች አይረዱኝም። ምንድነው መጀመሪያ ማድረግ የነበረብኝ? ኦኬ እኔ የማስበው አለ፣ ወደዛም ወደማስበው ነገር ሊያስጠጋኝ የሚችል ምንድን? ከትምህርት ተረጅቼ ወጣው። ኦኬ ድሮፕ አውት አደረኩኝ። ከዛ በኋላ ትምህርቱን የተውኩት ከህልሜ ጋር ስለማይገናኝ ነው። ኦኬ ከህልሜ ጋር ሊገናኝ የሚችል ነገር ምን ላድርግ የሚለውን ነገር ፈለኩኝ። በጊዜው እሱ ምን ያልነበረኝም አወዝ ብሮክ። በጊዜው የነበረኝ አማራጭ ኢንቨስት ላደርግ የሚችለው ነገር ስለሌለኝ
ምንድነው ማድረግ የነበረብኝ? ኢንቨስት ላላደርግ የሚችለው ቢዝነስ ምን እንደሆነ ማሰብ። የዛኔ ነበር ሶሻል ሚዲያ ማርኬቲንግ ያመጣልኝ። በጊዜው ኮራይ 3 የሆነች ፒሲ ነበረችኝ ስትጓዝ የመጣች በውርስ ከሌላ ሰው የተቀበልኳት አሮጌ ማለት ነው። ኦንላይን ነው የምትሰራው። ያቺ ፒሲ ነበረች። ያችን ፒሲ መጠቀም ነበረ። ክረምት መጣ። ክረምት ላይ 2 ወር ሙሉ ከራሴ ጋር ነበርኩኝ። 2 ወር ሙሉ ከተማርኩኝ በኋላ the next step የሚሆነው ለቤተሰቡ ሐሳቤ ሼር ማድረግ ነው። ጋይስ የቤተሰቡ ታናሽ ልጅ ነኝ። ከላይ ኦልሞስት በቁጥር በዛ የሚሉ ሰዎች አሉ። ከ8 በላይ ቁጥር ያላቸው ቤተሰቦች አሉ። ወንድሞቼ ብቻ፣ ወንድምና እህቶቼ ብቻ። ይሄ ሁሉ ከኔ ከላይ ሆኖ ነው የሚያወራው። እኔ ከታች ሆኜ ነው በእድሜም ማለት ነው። በእኔ ምክንያት የቤተሰብ ስብሰባ ተደረገ። ሐሳቤን ነገርኳቸው። አሁን በኋላ ዩኒቨርሲቲ አልገባም፣ ድሮፕ አውት አደርጋለሁ። የሚረዳኝ ሰው ካለ መንገዱ ኦፕን ነው። አትሊስት የተወለድኩበት ሀገር ሆኜ ይሄንን ልሰራ ስለማልችል፣ ምክንያቱም ስለማይፈቅድልኝ ሲስተሙ እዛ ያለው ሙቭ ላድርግ። ከዛ በኋላ አትሊስት የቤት ክራይ የሚችልልኝ ሰው ካለ፣ የተወሰኑ ወራቶች አስቤዛ የሚችልልኝ ሰው ካለ ብዬ ሼር አደረኩ። አንተ ፋይናል መልሳችሁ የነበረው አንተ ይህንን ውሳኔ የወሰንክ ቀን የዚህ ቤተሰብ አባል አይደለም። የዛኔ ነበር ሪል የሆነ ከባዱ ጊዜ ጀመረው። የኔ የመጨረሻ ውሳኔ ነበረው። ይሄንን ሐሳቤን ይሄንን ህልሜን አልተው። የማደርገው ነገር ምንድነው? ከዩኒቨርሲቲ አንድ ቀን ድሮፕ አውት አደርጋለሁ። ሄኖክ ዩኒቨርሲቲ ነው ብላችሁ አጠብቁ። ዲሉ ተዘጋ። ዩኒቨርሲቲ ገባው። ከዩኒቨርሲቲው ሲስተም ጋር ሪሌት ላደርግ አልቻልኩ። የተወሰኑ ቀናት ክላስ ገባው። አስተማሪው የሚያስተምረውና እኔ የማስበው ነገር ማች ሊያደርግ አልቻለም። እሱ አለ። በተጨማሪ ደግሞ በቃ አይምሮዬ ውስጥ ጥያቄ ስላለ ነገሮችን ሁሉ የማየው አይምሮዬን ማይንድ ሴቴ ባለበት መንገድ ብቻ። ኦኬ ይሄንን አመጣው። ምሳሌ አንድን ስቴዲ አመጣሁ። ኦኬ በሎንግ ራን ይሄ ሄዶ ህይወቴ ላይ ምን አይነት ተጽዕኖ ሊያመጣ ይችላል? ይሄንን ሳይ እንዴትም ብዬ 10,000 ብር ፈለኩኝ። ማንም ቤተሰብ ሳያውቅ ዩኒቨርሲቲ ድሮፕ አውት አድርጌ ሐዋሳ ላይ ህይወት ጀመረ። it was challenging። ይሄንን ከዛ ከዩኒቨርሲቲ ከወጣው በኋላ ያጋጠመኝን ነገር ለብቻ እነግራችኋለሁ። ከዩኒቨርሲቲ ድሮፕ አውት አደረኩኝ። ሐዋሳ ገባው። ሶሻል ሚዲያ ማርኬቲንግ ኤጀንሲ ጀመረ። እግዚአብሔር ይመስገን we doing well። አሁን ላይ ጥሩ ደረጃ ላይ እንገኛለን። ይሄንን ሐሳቤን ለምን ሼር አደረኩ? ለምንድነው መጥቼ ለናንተ ፐብሊክሊ ይሄንን ሐሳብ ሼር ማድረግ ያስፈልጋል? ይሄንን ታሪኬን ሼር ያደረኩበት ዋና ምክንያቱ ከዩኒቨርሲቲ ድሮፕ አውት አድርጉ፣ ዩኒቨርሲቲ ጠቃሚ አይደለም፣ ዩኒቨርሲቲ አያስፈልግም ልላችሁ ፈልጌ አይደለም። ይሄንን አስመራችሁ እንድትሰሙ ይፈልጋል። ነገር ግን ዩኒቨርሲቲ ትክክል መሆኑን ዩኒቨርሲቲ ትክክል አለመሆኑን መወሰን ያለባችሁ ራሳችሁ እንደሆናችሁ ልላችሁ ፈልጌ ነው። የቤተሰብ ግፊት መሆን የለበትም። እናንተ ዩኒቨርሲቲ ትክክል ነው ብላችሁ እንድታምኑ የሚያደርጋችሁ የጓደኛ ግፊት መሆን የለበትም። የሲስተሙ ችግር መሆን የለበትም። ፐርሰናሊ ህይወታችሁ ላይ የራሳችሁን የሆነ ኃላፊነት ወስዳችሁ መወሰን እንድትችሉ ለመጠቆም ነው። የዚህ ቪዲዮ ዋና ዓላማው ይሄ ነው። ምክንያቱም አብዛኛው በኔ ሰርክል ላይ ያሉ ሰዎች ራሱ ሳይቀሩ አብዛኛው የሚማረው ስለሚፈልግ ስለወደደው የነገ ህልሙ ስለሆነ ሳይሆን የቤተሰብ ግፊት ስለሆነ የጓደኛ ግፊት ስለሆነ ሲስተሙን ስለሚፈራው ይሄ ነው። እዚህ መጥቼ ሐሳቤን ሼር እንዳደርጋችሁ ያደረገኝ ይሄ ነው። እስካሁን ይህን ቪዲዮ እያያችሁት ከሆነ ህይወታችሁን ሲሪየስሊ ቴክ የምታደርጉ ሰዎች ናችሁ። የህይወታችሁ አለመለወጥ የሚያሳስባችሁ፣ የህይወታችሁ መለወጥ ሳይመልታኔስሊ የሚያሳስባችሁ ይህንን ቪዲዮ አይታችሁ ከሆነ the next level መሆን ያለበት ቴኪንግ አክሽን መውሰድ ነው። ቴንክ ዩ። በቀጣይ ቪዲዮ እስክንገናኝ have a nice time።